ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይፄዋ ከበተወክሎ ጊዮርጊስ ቅረብ ለምህረት ወለተሳሎ አስገቡት። ረጋ በል እንጂ ጴጥሮስ አንቶሎኒ፣ መጀመሪያ ደምህን ቀዝቀዝ አድርገው። የኔ ደሙ ቀዝቀዛ ነው፣ የሱ ተንኮል ነው የኔን አንጎል የበጠበጠው እኮ። እንዴት አድርጎ ነው ዮሴፍ ያንተን አንጎል የበጠበጠው? የኛ ሁለታችን ስምነት በዚሁ ሊያበላተው ታወቀ። ጃንሆይ ተበላሸን ብትለው ያንተ እንጂ ለኛ አልታየንም። ኮንታንቶሎኒ ጃንሆይ እኛ ትናንት የተስማማነው እሱ አውቆ በቋንቋም ተታል። እኛ ያለ ነገር ጁሊ ትባል ጎምን ብዬ ነው ያልተባለ ነገር ምጥፋው። እኔ ምን ያውቃል? ምናልባት አንተ ከሌሎች አውሮፓ ሀገሮች ጋር በገንዘብ ይሰራው ነው። አንተ ከታፊ ሌባ ነው ብሊፍ ብያለሁ። ሰውዬ ክብርን ጠብቅ። ደብረ ተከለከለ አለፈም ኮንታንቶሎኒ ይቴጌ እሱ ያለከው ዮሴፍን ተንኮል አላወቁም። ያጣፋል ባጣፋው ነገር እኛ ልቆታውጭ አሽከራሽ ከያብ ከፍ ዝቅ አድርገህ ነገር ስታል ለአንተ ማን ሰጠህ? ምን ቤት ናት? ጃንሆይ እርስዎ የፈረንሳይና እንግሊዝን ሀሳብ ያውቃል። እንግሊዝ ጣሊያን አይወድም። እነሱ በሱዳን ገብተው ኢትዮጵያን መቆጣጠር ይፈልጋል። እናንተስ? እኛ ኢትዮጵያን ድንበር ያከብራል። እሱን ግን በገንዘብ ገዙትና እኛ ላላ ነገር እዚሁ ላይ ጻፉ። እኔ አለቃ ዮሴፍ አንድ አይነት ቀሌ ሳልፍ የማይነካካኝ ንጉሡ ባሉበት ሹማምንቱ በሞላበት አይን ያየውን ጆሮ የሰማውን የጣፍኩት ውሸት ነው ጃንሆይ። ራስ መኮንን ትናንት በተነጋገርነው መሰረት ራሳቸው መጥቶ በደንብ ያስረዱት። መኮንን አሁን በቅርብ የለም። የት ሄዱት? በሌሊት ወደ ሐረርጌ ወርዷል። ለምን ወደ ሐረርጌ ሄዳሉ? ደግሞ ይሄን ልትቆጣጠረን ፈለግ? የኛ ይሄን ሁለት ተስማማ ነው ራስ መኮንን ባቀረቡት ሐሳብ ነው። ስለዚህ ራሳቸው መጥቶ በደንብ ያስረዱት። መሆነን የተናገረው በአማርኛ እኛም የሰማነው በአማርኛ። ከዚህ የተለየ ምን ነገር አለው? ኮንታንቶሎኒ ስሙት ጃንሆይ፣ የውጫሌውን 17ኛ አንቀጽ ስለ ኢትዮጵያና ስለ ኢጣሊያ ስምምነት ሲባል አይናሳ እንዳለ ይክር ብለን በተስማማነው መሰረት የውጫሌው ተሰርዟል ይላል። አዎ ይላል። እንዴት ተሰርዟል? ተሰርዟል፣ ተፈቋል። ልጠረን እንደ አማርኛ እንዴት ይፈቃል? ሊቴጌ አንተም ጠይቅህ እንጂ መቼም ስትዋሉ መውጣቴን አዘነጋው። አይሰረዝብኝ አይፈቅብኝ ካል ትናንትና ለምን ተፈራረሙ? እኔ መሰለው ራስ መኮንን ባቀረበው ሐሳብ ሲተጻፈ ነው መሰለው። ነገር ግን ማታ ባረጋገጠ ጊዜ እኔ ያላለ ነገር ተጽፎ ያገኛል። ይሄን ሁሉ አንቀበልም። አወቀው አላወቀው እኛ ምን ገዶች ተስማምተ ፊርማና ማተብን ካኖርክ በኋላ በትንሸራተት መንጊዜም አፍራሽና ተወቃሽ የምትሆኑት አንተና ሀገር ኢጣሊያ ናችሁ። ኮንታንቶሎኒ እኛ ለምን ጥፋተኛ እንሆናለን? አዛይ ዛማኑኤል ጃንሆይ፣ እኛ እኮ ትናንት ያለው ራስ መኮንን እንዳሉት የውጫሌው 17ኛ አንቀጽ አይናሳ እንዳለ ይክር አይደለም እንዴ? እኮ እኔስ ምን የተለየ ነገር ጣፍኩ? ይሄው ነው በወል ወረቀታችን ላይ የሰፈረው። አሁን አንተው ያልከው የራስ መኮንን ሐሳብ ነው። እና ለምን ተሰርዟል ይላል ራስ መንገሻ። በዚህ ቢሉሽ ሙልጭ በዛ ቢሉሽ ሙልጭ ኋላ በብርብራ ሰክረሽ ልትቀመጭ አላሳስጋሪ ሙልጭ እሱንም በጣም ተረት ያበዛል ራስ መንገሻ። ጃንሆይ ይሄንን ለኔ ይስጡት። ምንድነው ብዬ ነው ለአንተ የሁለት መንግስታት መተማመኛ የምሰጠው? ለኢጣሊያ መንግስት አቅርቦ እንዲያውቅ ያደርጋል። አይሰጥም። ለምን አይሰጡም? በሰነዳችን ግርጌ ያረፈው እኮ የሁለት መንግስታት መተማመኛ ማህተም ነው። ለአንተ ምንድነው ብዬ ነው የምሰጠው? እኔ ኮንት ፒዮትሮ አንቶሎኒ የታላቂቷ የኢጣሊያ ዋና መልእክተኛ ይሄንን ለኔ ይስጡት። አልሰጥህም። ለምን አይሰጡም? ጃንሆይ ምን ብለው ነው አንተ የሁለት ነገስታት መተማመኛ የምሰጡበት? እኔ እኮ የታላቂቷ የኢጣሊያ ሙሉም ነሰተሸመ መልእክተኛ ነው። አትጩ። ታዲያ መስጠት ካለበት ንጉሠ ነገሥት ምኒልክ ለንጉሥ አምቤርቶ በቀጣይ ነበር ለአንተ ለመልእክተኛው ምን ብለው ነው የሚሰጡት? መልእክተኛ ማለት መናክ ነው እቴጌ። መልእክተኛ ማለት መናክ ነው እቴጌ። ጃንሆይ ይሄ የኢጣሊያ መንግስት ይሄንን አይቀበለው። አንተው ራስን ካልሰደብከው በቀር እቴጌ አልሰደቡም። ይሄ ቀጣፊ ነው። እሱ በቋንቋ በላሽው ስለሆነ ይሄንን እኛ አናውቀውም። እኛም የውጫሌ ውድ አንቀበል። እንዴት አያውቁም? ከፈለጉ በፈረንሳይ ነው የተጻፈው ግጂ አለ። ያንተ ፈረንጅ ቋንቋ አናቅልህም። እኛም እናውቀው በቋንቋችን የተመተባችሁትን በቋንቋችን መፍታታችን ነው።
ጃንሆይ ይሄ ውል ምንም ዋጋ እንደሌለው እንዲያውቁ ይፈልጋል። እንዴት ነው በል ዋጋ የሌለው? በሰነዳችን ግርጌ ያረፈው እኮ ያንተ የንጉስ ኤምቤርቶ ተወካይ ፊርማና የመንግስት ዋና ማህተም ነው። የኢጣሊያ መንግስት ማህተሙ እንደተሰረቀ ይቆጥራል። ይሄንን አያምንም። አረ ላፍለከት ይኑር ኮንታንቶሎኒ እየሰደብከን እኮ ነው። እኔ አልሰደብም ራስ መንገሻ። እኔ ያለው የኢጣሊያ መንግስት ይሄንን አያውቀውም ነው። ጃንሆይ ይሄንን ለኔ ይስጡት። ምን አለበት ይሄን ሰው አንድ ብትሉልኝ? ነገር ይዝለቅ እንጂ ኮንታንቶሎኒ ከማን ጋር መሰለ እየተነጋገርክ ያለው? ረጋ ቀዝቀዝ በል እንጂ። ከስከዝ እናንተ እንዳለ እኔ የምለውን እንደ ቀልድ ይቆጥራል። ጃንሆይ ይሄ ውል ምንም ዋጋ እንደሌለው እንዲያውቅ ይፈልጋል። ምንድን ማለት ነው? እንዴት በተነቀይ ነው የሰነዳችን ግርጌ ያረፈበትን ማህተም ያረፈበትን ሰነድ ከፊት የምትለው? ምን ማለት ነው? እንዴት በተነቀይ ነው የሰነዳችን ግርጌ ያረፈበት ማህተም ያረፈበት ሰነድ ማለት እኮ ጽላት ማለት እኮ ነው። አንተ የታውት አባቴ ድሮም የባለ ጀርነት ወቶም ከዛ ይዘል እኛ እናውቀው። እርሱ የእናንተ ፋንታ ነው። ስማ እርሱን ሰነድ ብትቀደውም ቀሪው ግን ከኛ ዘንድ መኖሩን እንዳትዘነጋ። የኢጣሊያ መንግስት ይሄንን አያውቀው። ስሙን በኃይል ያስከብራል። ጦርነት ያውጃል። ጦርነት ያውጃል። ስማ ከፈለክ የዛሬ ሳምንት አድርገው የኔ ሴትነት እናንተ ወንድነት ግን የሚለየው እዚህ እንደፈለክ በተፈናጨበት በሚሊክ ደጃፍ ሳይሆን እዛው ጦር ሜዳ ነው። ሂድ መንገዱን ጨርቅ ያርግልህ። እግሩን ለጠጠር ደረቱን ለጦር ሰጥቶ ለሀገሩ ክብር ሲል እሱ ቁም ሀገሩ ማያውቀው ኢትዮጵያ ላይ ተመሰለ። ተሳስተሃል። ሂድ መንገዱን ጨርቅ ያርግልህ። አዋጅ! የሰማ ይስማ፣ ላልሰማ ያሰማ። እግዚአብሔር በቸርነቱ ጠላት አጥፍቶ ሀገር አስፋፍቶ አኖረኝ። እኔም በእግዚአብሔር ቸርነት ገዛው። ከእንግዲህ ብሞትም ሞት የሁሉም ነውና ስለኔ ሞት አላዝንም። ደግሞም እግዚአብሔር አሳፍሮኝ አያውቅም፣ ያሳፍረኛል ብዬም አልጠራጠርም። አሁን ግን ሀገር የሚያጠፋ ሃይማኖት የሚለውጥ ጠላት በፊት እግዚአብሔር የወሰነልንን የባህር በር አልፎ መጥቷል። እኔም የሀገሬን ከብት ማለቅ የሰውን መድከም አይቼ ዝም ብለው እያደር እንደ ፍልፈል መሬት ይቆፍር ጀመር። አሁን ግን በእግዚአብሔር ረዳትነት ሀገሬን አሳልፌ አልሰጠውም። የሀገሬ ሰው ከዚህ ቀደም የበደልኩህ አይመስለኝም። አንተም ቢሆን እስካሁን አላስቀየምከኝም። ጉልበት ያለህ በጉልበትህ እርዳኝ፣ ጉልበት የሌለህ ለልጅህ፣ ለሚስትህ፣ ለሃይማኖትህ ስትል እርዳኝ። ወስልተህ የቀረ ግን ኋላ ትጣላኛለህ። ማርያምን ለዚህ አማላጅ የለኝም። ዘመቻዬም በጥቅምት ወር ነውና የሸዋ ሰው በጥቅምት እኩሌታ ወረኢሉ ቀጠል አገኘ። የአንበሳን ትራፊ ድመት በልታ የአንበሳን ትራፊ ድመት በልታ ነገር ታመጣለች ጎትታ እንዴት ያደመው ነው ልክ እንደ አባቶቼ እንደቀደመው ነው ልክ እንደ አባቶቼ ዛሬም አልሰጠውም ሀገሬን ላዘቼ ዘራፍ አካኪ ዘራፍ የታሽቶ አሽከሬ ድኑ በሬ የምኒካ አሽከሬ ድኑ በሬ ይለበልባል እንደ በርበሬ ስደዴ ልሂድ ገራ ለገራ እየዘለዘልኩ ልስጣው ላሞራ ስደዴ ልሂድ ጮቄ ለጮቄ በመንጃ ላምጣ ከእጁ መንጥቄ ስደዴ ልሂድ ደጁ ድረስ ግንባሩን ብየው ልወለድ 50 ቢወለድ 50 ነው ጉዱ ከተባረከ ይበቃል አንዱ ከሰሜኑ ጫፍ እስከ ደቡቡ ከምስራቁ ጫፍ እስከ ምዕራቡ ለኢትዮጵያ ጉዳይ አንድ ነው ልኩ በላንድ ሰሚት ተወልዶ ሰሚር ያደገው በጎነት ጥይት ያስደገደገው ደጋ ተኩሶ ቆላ የሚመታው ቆላ ተኩሶ ደጋ የሚመታው እርሳሱ ጥቁር ጥይቱ መታ እናቱ ወልዳው ታሪክ ሊሰራ በጠዋት ተነስቶ ሰማይ ሳይጠራ የሚሰለፈው ከመውዜር ጋራ ዘርዘር ያለ ነው እንደ በለሴ ነፍስ አሰናባች እንደ ስላሴ ወንዞቹን ወጣ እንደ ጋጋኖ ስላሴና ልቡን ታምኖ ያንተ ወንድም ያንተ
ሳትጠለጥል እምዬ የሚልልቅ ጀግናው ነብር ማን ይነካታል ያንተን አገር? ወለዱ አይቀር ካልቀረ ምጧ እንደ ጣይቱ እንደ ረመጧ ባለ ጎፈሬ ባለ ሳተና ስደተኝና ጋራ ለጋራ እየዘለዘልኩ ልስተው ላሞራ ስደተኝና ጮቄ ለጮቄ ጠመንጃ ላምጣ ከእጁ መጥቄ ስደተኝና በእጅ ድረስ ግንባር ግንባሩን ቪዲዮን መስ እረጋጅሬ እረጋጅሬ ሸንቆቆ ፍሬ እየወቀቱት ይሆናል ጥሬ እረጋጅሬ እረጋጅሬ ሸንቆቆ ፍሬ እየወቀቱት ይሆናል ጥሬ እረጋጅሬ እረጋጅሬ ሸንቆቆ ፍሬ እየወቀቱት ይሆናል ጥሬ ተቀበልማቸው ጎራውናኔ ጎራውናኔ አገሬኔ አገሬኔ ረጀኑን አገሬኔ ረጎራው 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 እንኳን መታ ብለው ልከው ሰደውት እንኳን መታ ብለው ልከው ሰደውት በወገብ ላይ ሆኖ ያኮራል ጥይት እዩዋትማ በትሬን እንደማትሞላ እዩዋትማ በትሬን እንደማትሞላ እዚህ እኮ ነው አሩን የማበላ አፈር ቢጋግሩት መች ሆናል እንጀራ አፈር ቢጋግሩት መች ሆናል እንጀራ አሁን ኬት ይገኛል የሆድ ባልንጀራ ረጎራው ረጎራው ዘራፍ አካኪ ዘራፍ ዘራፍ አካኪ ዘራፍ ዘራፍ ብሎ ዘራፍ ሲነሳ የሌሊት አውሬ የቀን አንበሳ ጠለሌ ምሳው ጠለሌ ራቱ የኢትዮጵያ ልጆች በመሰረቱ ታምኖ በእምነቱ በነፃነቱ የሚታወቀው ክብሩ ኩራቱ የአፄ ፋሲል ልጅ የልብነ ድንገት የሱሎሲዮስ የጀግናው በላይ የአፄ ቴዎድሮስ የሱማምንቱ የወይሳስንቱ የነ ገብርዬ የነ ጣይቱ ስንቱ ተነስቶ የዝለቀው ቤቱ የነ ገረሶ የራስ ጎበና የነ አባመላ ተጋርዶዝና በቃል ተነግሮ መቻል ቃልና ጠቀስ አድርጌ ለለፈው ደና የማነህ የምነህ አትበሉኝ እኔ ጥያቄው ያመኛል ያመኛል ኢትዮጵያዊ ሆኜ ብሞት ይሻለኛል በለ Yeah.
በዚህ በእኛ በስተግራ በኩል በእኔ በስተግራ